ሰው ምን ይለኛል ብላችሁ የምትፈሩ ያገሬ ልጆች ስሙኝማ ልንገራችሁ። አሁን ከጀርባዬ ስንት ሰው አለ? ማአት ህዝብ አለ። ተመልከቱ እንግዲህ እናንተ አትረቡም። ስድብ አይደለም ነው ይሄ። ይህ ሁሉ ሰው የምታዩት የቤት ኪራይ ነገ ደርሶበታል። እኔ አዶናይ ማለት ነው እዚህ ቆሜ ወይኔ ሰው እኔን አይቶ እየተረበኝ ነው ወይኔ ስለኔ ማንም ያስብ የለም። ህይወታቸው ውስጥ ምንም ጥቅም የለኝም እኔ ምን ፋይዳ ፈይድላችኋለሁ ስለኔ ካሰቡ ከተጨናነቁ። አንዳንዶቻችሁ ማለት ነው ይህ ነው እንደው የሚያበላሻችሁ። ጉራ ማለት ይህ ነው። ሰው ሁሉ እያየኝ ነውና ስነ ስርዓት መያዝ አለብኝ የሚለው አስተሳሰብ እኔ በሰው ህይወት ውስጥ ጠቃሚ ነኝ ማለት ነው ብላችሁ ማሰብ ነው። ችግሩ ግን አሁን ጊዜው የጭንቀት ነው። ሁሉም ሰው የራሱ ህይወት እየኖረ ነው። እግዚአብሔር ነው የምላችሁ። ዝም ብላችሁ መደበቅ አቁሙና ቀና ብላችሁ ሰዎችን ተመልከቱ። ምንድነው እያደረጉ ያሉት? እናንተን እየተመለከቱ ነው? እየተረቧችሁ ነው? አይደለም። ለዛም ነው እዚህ መሃል ከተማ ላይ ካሜራዬን አብርቼ በኮንፊደንስ የምናገረው። I don't care ምክንያቱም ማንም ሰው ስለኔም ግድ እንደማይሰጥ አቀዋለሁ።